እኔ ከመቶ በላይ መረጃ መጻፍቶችን ከፍቼ ላሳያችሁ እችላለሁ። በእስልምና ወንዱ ልጅ ሊጥ አብኩቶ ወሲብ ማድረግ ይችላል። ሊጡን ሴቷ ቆዳ መጠቀም ትችላለች ይላል። ቆዳውን እንደ ወንድ ብልት ቅርጽ ሰርታ መጠቀም ትችላለች ይላል። መረጃውን ሳመጣ አበቅ ይገደላሉ። ከዚህ ድርጊት ተቆጠብ። በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ። እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ የመንግስት አካል ለህግ እንዲያቀርብልን የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው፣ ሰውነቱ ቀጭን ነው። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው፣ ግን ድፍረቱኛል። ሰላም ጤና ይስጥልኝ። ይህ በየአይነት ነው። በማህበራዊ ሚዲያ ላይ የሚናፈሱ ተራም ገዘፍ የሚያሉ ንትርኮች በአንድም ሆነ በሌላ መልክ መነጋገሪያ ከመሆንም አልፈው የኑራችን አንድ አካል ሆነው ሲዘውሩን ሰነበቱ። ታዲያ እነዚህ መዝናኛ ብለን የምንመለከታቸው ቪዲዮዎች ያዘጋጆቻቸው ኑሮ በምን ፍጥነት እንዲያስብል በለውጥ ደረጃ ከአብዛኛው አኗኗር አንጻር ርቀቱ ሲታይ የትየለለ መሆኑ የሚካድ አይደለም። እንደምናውቀው የእምነት ጉዳይ ከበፊት ጀምሮ በእምነት ልዩነቶች ዙሪያ በዓለም ሚዲያዎች ላይ ተቻችለንና ተዋደን የምንኖር መሆናችንን ማዜሙን ብንካንበትም በውስጥ አዋቂነት ግን ከቲክቶክን በፊት ይዘነው የመጣነው ጥላቻና ዝልፊያ አሁንም የቀጠልንበት የጠባችን ሲብስ ደግሞ የእልቂታችን ምንጭ መሆኑ የሚያሰጋ ርዕስ እየሆነ መምጣቱን ሰፋ አድርገን አስበን መገንዘብ እንዴት ያቅተናል? በረሃብና በእርስ በርስ ጦርነት መታወቅ ካለመታወቅ ይሻላል ብለን ይሆን? እንጃ። ብቻ በማህበራዊ ሚዲያ ስልክ ያለው ሁሉ የፈቀደውን እየዘፈነ በላይክና በሼር ለአቅመ ኮንሰርት ያደረስንበት ምክንያት ለመሀይሙ ቀርቶ ለተማረው ያልተፈታ ምስጢር ሆኗል። ይህንን ተከትሎ ትንሹም ትልቁም የባጤ ቆጡን በእነዚሁ ማህበራዊ ሚዲያዎች አጋርቶ እውቅናን አግኝቶ ህይወቱን ለመቀየር በአዳማጭ ጆሮ መቀለዱን ተያይዞታል። እኛም ከማናንሰን ብለን ሰሞኑን ከገነኑ የማህበራዊ ሚዲያው ውጤቶች ረቀቅ ያለውን ጀባ ለማለት ተሰይመናል። የእስልምናና የክርስትና እምነቶች ጾም መግባቱን ተከትሎ ሁሉም ሊባል በሚያስችል ሁኔታ ከየሃይማኖቱ ጋር የሚያያዝ ኮንቴንት በማዘጋጀት ስለ እምነቱ ሲያስተምር፣ ጿሚን ሲያበረታታ፣ ጾም ሲፈታ ወይም ሲያፈጥር ወደ የእምነት ቦታው ሊያመራ መሆኑን አስረድቶ ሊለብስ ያሰበውን ሲያስመርጠንም ሰንብቷል። ይሄኛው ግን ከተለመደው ፍጹም የተለየ ነው። የነገሩ ሁሉ ጅማሬ የሆነው አንድ ቪዲዮ ነው። ይህ ቪዲዮ አንድ ግለሰብ በቲክቶክ መጠሪያው እፎይ የእስልምና እምነትን በተመለከተ አወኩኝ ያለውን በቲክቶክ ገጹ ማጋራቱን ተከትሎ ነው። ይህ ግለሰብ ባጋራው በዚሁ ቪዲዮ የእስልምና እምነትን ከግብረ ስጋ ግንኙነት ጋር አያይዞ ብዙ የእምነቱን ተከታዮች ያስቆጣ ንግግር ሲናገር ይሰማል። ግለሰቡ ይህን ሲናገር ከተለቀቀው ቪዲዮ በኋላ ከተለቀቀበት ማህበራዊ ሚዲያ ገጽ ማለትም ቲክቶክን ባለፈ በሌላ የሚዲያ ገጾች ላይም እየተዛመተ እንደሚገኝ ታዝበናል። ይህን መዘዘኛ ቪዲዮ መሰረት በማድረግም ብዙ የሚዲያው ተጠቃሚዎች መነጋገሪያ ከማድረግም ባሻገር ጉዳዩን በተመለከተ የግል ሐሳባቸውን የሚያወሩበት ቶፒክ በመሆኑ ሁሉም በየፊናው በቪዲዮም በላይፍም እያጋራ ለሁኔታው ግለት ሲያክል እየተመለከትን ነው። አንተ በሴት ብልት ቅርጽ ድንጋይ የምታመልክ በመቶ ሺዎች ከፍለ ሳውዲ ላይ ሄደ ምትጎበኝ እንደወንክ በመረጃ ሳይሃለኝ ድንጋይ አምላኪ መሆነን ያውም ጥቁር ድንጋይ እንደምታመልክ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። ይህ ቪዲዮ በግልጽ የእስልምና እምነት ተከታዮችን ያስቆጣ ሲሆን በእስልምናውና በክርስትናው እምነት መካከል ደርቢ በመፍጠር አንዱ የሌላውን ሃይማኖት ጠጠር ባለ ነቀፋና ስድብ ሲያወግዝና ሲያብጠለጥል ከበድ ብሎም ሲዛዛት ውሎ ያድራል። በቲክቶክ መጠሪያው እፎይ የተሰኘው ይህ ግለሰብ አሁን መነጋገሪያ ከሆነው ቪዲዮ በፊትም ስለ እምነት ጉዳዮች የሚነጋገር ሰው ነው። ከእስልምና እምነት ተከታዮች ጋርም በእምነት ዙሪያ ሲከራከር የቆየ መሆኑ የቆዩ ቪዲዮዎቹን ተመልክቶ መረዳት ይቻላል። ታዲያ በከረመውም በዚሁም ቪዲዮ ማንኛውም አዋቂ ነኝ ያለ ሰው ከቅዱስ መጽሐፉ አጣቅሶ የሚያርመው ያለ እንደሆን በሚል ጥሪ አቅርቦም ለሰላማዊ ክርክር ጋብዞ እንደነበረ መመልከት ይቻላል። ይሁን እንጂ ከቅዱስ መጽሐፉ ጠቅሶ ማረሙ ይቅርና በቅጡ ንግግሩ ሀቅ ይኖረው አይኖረው ገልጦ የተመለከተው ያለ እንኳን መኖሩ ያጠራጥራል። እንዲያውም አብዛኛው ንግግሩን አልባሌ ሲል ሰይሞ ዛቻ መሰንዘሩን ተግቶበት ይታያል። ይህንን ለማረጋገጥ ደግሞ ከሰሞኑ የተካሄደውን ሰልፍ ማስታወስ ይቻላል።
በሰልፉ ላይ ታዲያ ከፍትህ ጥያቄው ጣልቃ የይገደል ጥያቄ ጎልቶ ይሰማ እንደነበር ያስተዋለ ያስታውሳል። አልፎም የግድያ ዛቻ ከከሳሹ ወገን እየተሰነዘረ መሆኑ ገሃድ ነው። በዚህ ጉዳይ ላይ ጥያቄውን የሚመልሰው ሊፈርድ የተሰየመው የህግ ድንጋጌ ቢሆንም በአዳማጭ በኩል ሞት ድረስ ስለምን እንደተሄደ ቢጠየቅ የሚመልስ አለመኖሩን ተረድቶ እንደውም ስለምን ጠየቅ መባሉን ፈርቶ አርፎ የተቀመጠ እልፍ ነው። አንድ ነገር ግን ልብ ለማስባል ያክል ሲቀር የክርስትና እምነትና የክርስትናው እምነት ተከታዮች ላይ በተመሳሳይ መልኩ ነቀፋና ስድብ አዘል ቃላትን ተሰንዝረዋል፣ ይሰነዘራሉ። ለፍትህም ሆነ ለሰልፍ የተጋበዘ ግን ተመልክተን አናውቅም። በዚህ ረገድ ታዲያ የክርስትናው እምነት ጠቅላይ ምክር ቤት ክስ ሊመሰርት ቀርቶ ከቁም ነገር ወስዶ የተመለከተው በማይመስል ሁኔታ ጸጥ ረጭ እንዳለ ቀጥሏል። ቢሆንም ግን እኩልነት ባይኖርም እኩልነት በሚሰበክበት ሀገር ማንም ከሌላው አይበልጥምና እንደ አንድ ማህበረሰብ ከአንጻራዊ እይታ ስለምን እንደታወርን አላህም ሆነ ክርስቶስ ባስተምሯቸው ፈውስን አቅርበው ሳለ መታወሩን መርጠን በዳሰሳ መባላቱን ምን ይባላል? እንደ ሀገራችን የግል እምነትን በሌላው ላይ ማስገደዱም ሆነ የእምነት ልዩነት ላይ የተመረኮዘ ማንኛውም ነቆራ ጥንት ጥተነው እንደመጣን ታሪክ ቢጽፎም በዘመነ ስልጣኔ የአያቶቻችንን ጥፋት ብቻ መርጠን እየደገምን መሆናችን ቅሌት መሆኑ እርግጥ ቢሆንም ታሪክ ራሱን ይደግማል ያሉት እውነት ነውና የሚደንቅ ግን አይደለም። የፍርድ ሁኔታውን በተመለከተ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተጠቀሰውን ቪዲዮ በማያያዝ ክስ መመስረቱን ተከትሎ የአዲስ አበባ ፖሊስ ጉዳዩን በመመልከት ውሻ በቀደደው አለና ነገሩ ከእፎይ ባለፈ ቪዲዮን መነሻ አድርገው ግለቱን ያባባሱ ግለሰቦች ሳይቀሩ ለፍርድ እንደሚቀርቡ አስታውቆ በማጣራት ሂደቱ ላይ ግን እፎይ ላይ ብቻ በጊዜያዊነት ከሀገር የመውጣት እገዳ ማስተላለፉን ቢገልጽም ቪዲዮውን በመደገፍም ሆነ በመንቀፍ ትርምሱን ያጋጋሉ ግለሰቦች ላይ ምንም አይነት የክስም ሆነ የእገዳ እርምጃ አልወሰደም። በጠቅላላው ይህንንና እንደዚህ አይነት ጉዳዮች ላይ ትዕዛዝን ለማስተላለፍና ጉዳዩን ለማስፈጸም የሚመለከታቸው የኢትዮጵያ ከፍተኛ ፌዴራል ፍርድ ቤትና የፌዴራል ፖሊስ በመሆናቸው እፎይም ሆነ ቢጤዎቹ የለቀቁትን የክሳቸውን መጫሪያ ቪዲዮዎች በአደባባይ የወጡ ናቸውና ፖሊስ ማስረጃ ለማሰባሰብ ብዙ መፍጋት ሳይኖርበት የፍርዱን ሁኔታ በቅርብ ግልጽ እንደሚያደርግ ይገመታል። የእፎይን በተመለከተ ህግ ጉዳዩን እንደያዘ ከሀገር እንዳይወጣ እንደታገደ በእስልምና እምነት ተከታዮች እንኳን እፎይን ለጠቆመ ያለበትን ላሳየ እስከ 400,000 ብር ሽልማት እንዳለው እየታወጀ ነው። ይሄ ደግሞ በጣም የሚገርመው በሰላም እየኖረ ነው። ምን አድርጉ የክርስትና እምነት ተከታዮችን በቢሊዮን የሚቆጠሩ የክርስትና እምነት ተከታዮች በአምላክነት ደረጃ የሚመለክን ፈጣሪ እንደዚህ የሰደበውን ለምን ዝም አላችሁ ነው እኔ ጥያቄ። እፎይ ማለት ለኛ አይናችን ነው። ወርቅ ሰው ያውቀዋል ወይ? እፎይ አረ ከባድ አንደኛ አይደል? በጣም ከአንደኛ በላይ ነው። ሁላችንም የምናምንበት አምላክ ነው ያዘው፣ የኛም አምላክ ነው። ለሚስቱበት እኛ ከጎኑ ነው። እብድና ዘመናዊ ያሻውን ይናገራል እንዲሉ በልቶ ማደር የከበደው በሞላበት ሀገር ውስጥ መብቴ ነው ብሎ ደጉንም ክፉንም ሁሉ የሚናገር መፍላቱ በፍቃዱ ከአምላኩ ለመታረቅ የሚራበውን ጿሚ ሁሉ መፈታተኑ ብቻውን ቀላል ጉዳይ ባይሆንም በዚሁ መልኩ የጥላቻ ቃላት መወራወሩ ከቀጠለ የብዙ ጥፋቶች መጫሪያ መሆኑ የማይቀርና ደረታችንን ነፍተን ኢትዮጵያ የብዙ ብሔሮችና እምነቶች መገኛ መሆኗን ጠቅሰን ልዩነታችን አንድነታችን ብለን መኩራራቱ ቀርቶብን ያው እንደተለመደው የነጮች መሳለቂያ ለመሆን በከፍተኛ ፍጥነት እየነዳን እንገኛለን። መብራቱን አይተን ግራና ቀኝ ተመልክተን አቅጣጫ ካልቀየርን መገልበጣችን ነው። እንደ ህብር ግን ብቅ ጥልቅ የሚለው የሃይማኖታዊም ሆነ የብሔር ልዩነታችን ወደ ኋላ የያዘን ሰንሰለት በውሉ ካልተፈታ ደግሞ የእልቂታችን ምክንያት መሆኑ አይቀሬ ነውና ያገር ሰው ለነገ ስትል ዛሬን እያስተዋልክ ነዳ ስንል ተሰናበትን።